አበባዮሽ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃታለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ አደይ የብር ሙዳይ ኮለል በይ ሽታ አበባዬ አበባ ስትለኝ ከርማ ብላኝ ሄደች ቋምሌ ጨለማ ከብረ ቆዩ ልንለው ቆዩ በየደጅ እሺ የተለያዩ ድርጅቶች ጋር አባዮ ስንጨፍር ነበር በዚያ አጋጣሚ አብረውን ሲሰሩ የነበሩት ሴት የሀገራችን ብርቅዬ ተዋናዮችን ከልቤ በሲደርታ ስም አመሰግናቸዋለሁ ከዛም ከሲደርታ ማኔጀር ጋር ከሳቸውም ጋር ርክክብ እናደርጋለን ማለት ነው ኢስት አፍሪካ ታይገር ብራንድስ 270 ካርቶኖች ብራና ደሬ አፍሪካን ሞል የ40,000 ብርና 500 የመማሪያ ቁሳቁስ ሰጥቷል የአብዘር ኢሳያስ ትሬዲንግ 25,000 ብር ሰጥቷል ቤስት ኤችኤንዲኤም ፈርኒቸር የ25,000 ብር ሰጥቷል ባርዳስ ባርና ሬስቶራንት 10,000 ብር ሰጥቷል አዲና ሲሚንቶ ጅምና ልግድና ካፒታል ፊልምስ 41 ብርድ ልብሶችን አስረክቧል ጆቫኒና ከበደ ለባለ ልጆች ይሁን ዘንድ 2 ኩንታል ጤፍና 2 ሙክት በግ ሰጥቷል ሜስ ሞባይል 44 ደርዘን ደብተርና ሙሉ የመማሪያ እስክሪብቶችን ሰጥቷል ኢስት አፍሪካን እህት ኩባንያ የ50,000 ብር ሰጥቷል እነዚህን ሁሉ ከልብ እናመሰግናለን ፍሬው መናገር የሚፈልገው ወይ ማመስገን የሚፈልገው ነገር ካለ ድሉ ለፍሬው ሰጣለሁ እንግዲህ ዛሬ ለተደረገው ነገር ፊትለፊት በጣም ትልልቅ የሀገራችን እንስት አርቲስቶች አሉ እነሱንም አበሻ ፊልምንም ጄቲቪንም በልጆቹና በድርጅቱ ስም እኔም እንደ ድርጅት ኃላፊ
እጅግ አድርጌ ማመስገን እፈልጋለሁኝ። ከዚህ በኋላ ደግሞ ሌላ ፕሮግራም አዘጋጅተን የበለጠ ምስጋና ለማቅረብ እኛም እንጥራለን። እርግጠኛ ነን የተሰጠን ዕቃ በጣም ብዙ ነገሮችን መስራት የምንችልበት ነው። ለልጆቹ በጣም እገዛ የሚያደርግልን ነገር ነውና እርዳታውንም ስጦታውንም ላበረከቱ ሰዎች፣ ድርጅቶች በድርጅቱና በእናንተ ስም እጅግ አድርጌ አመሰግናለሁኝ። እሺ በድጋሚ መልካም አዲስ ዓመት እያልኩኝ ብርቅዬ የኢትዮጵያ ሴት የኪነ ጥበብ ባለሙያዎች ይሄ ፕሮግራም እውን እንዲሆን ያላሰለሰ ጥረት አድርገው በየቦታው እየዞሩ ደከመኝ ሰለቸኝ ሳይሉ ሲደርታ ዴቨሎፕመንት የእርዳታ ድርጅትን ለመደገፍ ከልብ አብረውን ሲሰሩ ነበር። እነሱን ማመስገን እፈልጋለሁ። የሲደርታ አምባሳደር ታሪኩ ብርሃኑ እንዲሁ ከጎናችን አብሮ ሆኖ ሲሰራ ነበር። ብዙ ነገሮችን ሲያግዘን ነበር። ለዚህ ፕሮግራሙን መሆን እሱም የላቀ አስተዋጽኦ አድርጓል። አርቲስት መኮንን ላከ እንዲሁም ሙሉ የሀበሻ ፊልም ፕሮዳክሽን ክሮችን ከልብ አመሰግናለሁ። በአጠቃላይ ፕሮግራሙ እውን እንዲሆን የረዳንን ዋልያ ቢራን ከልብ እናመሰግናለን። በደስታ እንረዳዳ መልእክታችን ነው። መልካም አዲስ ዓመት።